ንገሪ። መኩሪያ ይባላል። በጣም ትሁትና ስራውን አክባሪ፣ በጣም ብዙ ደስ የሚሉ ነገሮች ነበሩት። አባቱን በጣም ነው የሚወዳቸው። ስላገኘሁሽ በጣም ደስ ብሎኛል። ስለ ውበትሽ ከተነገረኝ በላይ በጣም ቆንጆ ነሽ። አመሰግናለሁ ጋሽ። ስራሽ ምንድን ነው ልጄ? አነስ ያለ ሱፐር ማርኬት አለች። በጣም ጥሩ። ከዚህ እንከፍ ልጄ ጋርስ የተዋወቃቸው? አንድ ጓደኛዬ ታገባ ነበር እና ቀለበት ልንገዛ ስንሄድ ያው ተገናኘን። የሰው ልጅ መገናኛው ብዙ ነው። ፍቅራችሁን ወደ ቁም ነገር ቀይሩትና ዓለሜን አሳዩኛ። እሺ ጋሽ። በሉ እንግዲህ እናንተ ቀስ እያላችሁ ተጫወቱ። እኔ ገብቻ አረፍ ልበል። ትንሽ አበላ ይበቃል። ከዛ ላይ የት ነው ያለው? ና እኔን አስገባ። መኩዬ ወይ አባት እግራቸው ምን ሆነ ነው? የደርግ ወታደር ነበር እና እንትን ጦር ሜዳ ላይ ይሄ እግሩ እንትን ብረት አለው እሱ ተመቶ። ውይ በጣም አዝናለሁ። አባዬ በጣም ጠንካራ ሰው ነው። እማዬ ከሞተች በኋላ በአንድ እግሩም ቢሆን እየሰራ እንደ እናትም እንደ አባትም ሆኖ ምንም ነገር ሳያጎልብኝ ነው ያሳደገኝ። ለዛ ነው የምወደው። በጣም ጠንካራ ናቸው። አመሰግናለሁ አባቴ ስለወደድሽልኝ። በልሽ ተነስቼን ታጥቤ በዛው ሸኙኝ። እንሂድ። እሺ በዚህ ጋር ታጥበን እንወጣለን። አንተ እዳሪ እንኳን አይባልም እኮ ደሪያ። በል ተነስ እንሂድ። እሺ እንሂድ። አንድ ስጦታ አለኝ። ምንድን ነው? እኔ ስጨፍኝና ይኸው እንዴ እጅሽን አውርጇ አላይም እኮ እንደዚሁ ጨፍኝ። ምንድን ነው? ውይ ወይኔ መኩዬ ወደድሽው? በጣም ነው የሚያምረው። በእነዚህ እጆች ነው የተሰራለሽ። በጣም ነው የማመሰግነው። እኔስ አንተን የሚያስደስት ምን ላድርግልህ? ታውቂው የለም ወደው